በጥንቷ ገጠራማ እስራኤል ጠዋት ላይ ጸጥ ያለውን ቦታ በምናባችሁ ሳሉት። አየሩ አቧራና የወይራ ዛፎችን መዓዛ ተሸክሟል። ታሪኩ ይጀምራል። ኢየሱስ እንዲህ አለ። ሁለት ወንዶች ልጆች ያሉት አንድ ሰው ነበር። ታናሹም ለአባቱ አባት ሆይ ከርስቱ ድርሻዬን ስጠኝ አለው። ስለዚህ አባትየው ንብረቱን በመካከላቸው ከፋፈለ። ወጣቱ ልጅ በዓይነ ሕሊናችሁ ይታያችሁ። ዓይኖቹ እረፍት የሌላቸው ነበሩ። ልቡ ነፃነትን ናፍቋል። ድርሻውን ወስዶ ወደ ሩቅ ምድር ሄደ፣ ያለ ገደብ የመኖር ጀብዱን አልሞ። ለተወሰነ ጊዜ አስደሳች ይመስል ነበር። ግን ብዙም ሳይቆይ ገንዘቡ አለቀ። ረሃብ ተከሰተ። ጓደኞች ጠፉ። ተርቦ ተሰብሮ ብቻውን ቀረ። አሳማዎችን የመመገብ ሥራ ጀመረ። ለእንስሳት የታሰበውን ፍርፋሪ ለመብላት ናፈቀ። ውርደቱም ከባድ ሆነ። ከዚያም አንድ ሐሳብ በልቡ ተነሳ። ከአባቴ ባሪያዎች መካከል የሚተርፍ ምግብ ያላቸው ስንት አሉ? እኔ እዚህ ተርቤያለሁ። ተነስቼ ወደ አባቴ ሄዳለሁ። ሄጄም አባት ሆይ በሰማይና በአንተ ላይ በደልኩ፣ ከእንግዲህ ልጅህ ልባል አይገባኝም። ከተቀጠሩ አገልጋዮችህ እንደ አንዱ አድርገኝ እለዋለሁ አለ። ወደ ቤቱ የሚያደርገውን ጉዞ አስቡት። እያንዳንዱ እርምጃ በፍርሃትና በጸጸት ተሞልቷል። አባቱ በሩን እንኳን ይከፍትለት እንደሆነ እርግጠኛ አይደለም። እሱ ግን ገና ሩቅ ሆኖ ሳለ አባቱ አየው። አባቱ ወደ እሱ ሮጠ። እየተራመደ ወይም ቆሞ እየጠበቀ አልነበረም። ልብሱ በነፋስ እየበረረ ሮጠ እንጂ። በጠፋው ልጁ ላይ እጆቹን ጠመጠመ፣ ደጋግሞ ሳመው። ልጁም የተዘጋጀበትን ንግግር መናገር ጀመረ። አባቴ በደልኩ፣ ከእንግዲህ ልጅህ ልባል አይገባኝም እያለ ሲቀጥል አባትየው አቋረጠ። ቶሎ ምርጡን ልብስ አምጡና አልብሱት፣ በጣቱ ላይ ቀለበትና በእግሩ ላይ ጫማ አድርጉለት፣ ድግስ አዘጋጁ። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶ ነበር ተገኘ። የክብረ በዓሉ ሙዚቃ ቤቱን ሞላው፣ ደስታም ሆነ። በውጭ ላይ ግን ታላቅ ወንድም ቆሟል። በታማኝነት አገልግሏል። የትም አልሄደም፣ ምንም አላጠፋም። ያጠፋውን ሰው ለምን ያከብራሉ ብሎ በድግሱ ተቆጥቷል። አባቱ መጥቶ ተማጸነው። ልጄ ሆይ ሁሌም ከኔ ጋር ነህ፣ ያለኝ ነገር ሁሉ ያንተ ነው። ይህ ወንድምህ ግን ሞቶ ነበርና ደሞም ሕያው ሆኗል፣ ጠፍቶ ተገኘ። ስለዚህ ማክበርና መደሰት አለብን አለው። እዚህ ላይ ቆም እንበልና እናስብ። በዚህ ታሪክ ውስጥ ራሳችሁን የቱ ጋር ታዩታላችሁ? ምናልባት እንደ ታናሹ ልጅ ይሰማችኋል? ወደ ምህረት መምጣት ያስፈልጋችኋል? ወይስ እንደ ትልቁ ልጅ ይቅር ለማለት ትግል ውስጥ ናችሁ? እግዚአብሔር አባታችሁ እጆቻችሁን በፍቅር ከፍታችሁ እንድትመለሱ እየጋበዛችሁ ሊሆን ይችላል። የአባታችሁ ልብ ወደ እናንተ ሲሮጥ ይሰማችሁ። ገና ከመናገራችሁ በፊት እንኳን ፍቅሩ ቀድሞ ይደርሳል። በመመለሳችሁ ደስታው ሙሉ ነው። እንዲጸልዩ። አባት ሆይ ማለቂያ ስለሌለው ፍቅርህ አመሰግናለሁ። ሩቅ ሆኜ እንኳን አንተ ወደ እኔ ስለሮጥክ አመሰግናለሁ።
ጸጋህን እንድቀበልና ለሌሎችም በነፃ ማካፈል እንድችል እርዳኝ። አሜን።